ያልተጻፈው አስማት የሪያን ቸርኪ ታሪክ ሮንና ሳኦን ወንዞች በሚገናኙበት በሊዮን ልብ ውስጥ ወርቃማ እግሮች ያሉት ልጅ ተወለደም። የአልጀራዊት እናትናም የጣሊያናዊ አባት ልጅ የሆነው ሪያን ቸርኪም እንደ አውሮፓውያን አቆጣጠር ነሐሴ 17 ቀን 2003 ወደዚህ ዓለም መጣም። ይህ ቀን የእግር ኳስ በጣም አስደናቂ ከሆኑ ታሪኮች መካከል የአንዱ መጀመሩን የሚያመለክት ነው። ሶልና ሴሜንት በሚጫወቱበት ከኤኤስ ሴንት ፕሪንስ ጠጠር ጎዳናዎች የሪያን ስጦታም ተደብቆ ለመቆየት ጊዜ አልፈጀበትም። ስለ እሱ ምትሃተኛ እግሮቹ ብዙ ተሰምተዋል። በ7 ዓመቱ የከተማዋ ኩራት የሆነው የሊዮን እግር ኳስ ክለብን ባለተሰጥኦዎች እንዳሉት በመገንዘብ ወደ ጓዳቸው አስገቡት። እሱም በዛ ምትሃተኛ እግሮቹም በራቸውን ረግጦ ለመግባት ተስማማም። በወጣቶች ደረጃም የተመለከቱት በቡትስ ውስጥ ያለም የባሌሪና እንዲህ ሲሉ ጥያቄ አነሱም። በኦሎምፒክ ሊዮኔ ውስጥ አልተጫወተም። ተጫውቷል የሚያስብል ጥያቄም ገና በ15 ዓመቱም በዩፋ የወጣቶች ሊግ አስቆጣሪ በመሆን ታሪክ መስራት ቻለም። በ16 ዓመቱም ለሊዮን ከፍተኛ ቡድን ውስጥ በሊግ ዋን ለመጀመሪያ ጊዜም ተሰለፈም። በወራት ውስጥ ደግሞ በፈረንሳይ የዋንጫ ጨዋታ ላይ ግብ አስቆጥሮና አሲስት አድርጎ የክለቡ ታናሽ ግብ አስቆጣሪ ሆኖ ከእነሱ ጋር ከተጫወተ በኋላም ብቃቱን በሚገባ ማሳየት ቻለም። እሱም ይናገራል። ኳሱን በጣም ወዳለው ሲል ገለጸም። ነገር ግን ብሩህነት ሸክም አለው። ንጽጽሮች በፍጥነት ደረሱም። ቀጣዩ ኤዲን ሃዛርድ አሉት። አንዳንዶቹ እንደዚህ ሲሉም ገለጹም። ፈረንሳዊው ሜሲ ብለውም መናገር ቀጠሉም። ተጫዋቹ ብቃቱን በሚገባ ማሳየቱን ተከትሎም የበርካታ ክለቦችን ትኩረት እየሳበ መጣ። አንዳንዶች ምንም ነገር የለውም ይህ ሰው ሊቅ አይሆንም ሲሉ ተደመጡም። የእብሪት የጉልምስና ውጦት ወሬዎች ነበሩም። በአንድ አስከፊ የወጣቶች ጨዋታም ቸርኪ በተቀናቃኝ ደጋፊዎች ላይ አስነዋሪ ምልክት ባሳየ ጊዜም ብዙዎች እሱን ተቃወሙት። ነገር ግን ተጫዋቹ እግር ኳሱን መጫወቱን ቀጥሏል። ያጋጠሙት ጠውለዶች ቢኖሩም የሪያን ስታስቲክስ ከወሬዎች የበለጠም ተናገሩም። እንደ አውሮፓውያን አቆጣጠር በ2024 አራተኛው ከፍተኛ የሊዮን ጎል አስቆጣሪም ልምዱን ያካበተ ተጫዋቾችን ቦታቸውን ያሳጣም አደረገም። በኤሮፓ ሊግ አልተጫወተም፣ ነገር ግን የበላይነቱን ተቆጣጠረም። በአሲስት መምራት፣ ተከላካዮችን ማስጨነቅ፣ ጎሎችን ማስቆጠር የሪያን ቸርኪ ሥራ እየሆነ መጣም። በዓለም አቀፍ ደረጃም ፈረንሳይ የወደፊት መምህር አድርጋም አየችው። ቸርኪ የፈረንሳይ ብሔራዊ ቡድን ለመወከል ደቂቃዎች አልወሰደበትም። ድንቅ የሚባል ጊዜን በኦሎምፒክ ሊዮን ካሳለፈ በኋላም በርካታ ክለቦች ይህንን ተጫዋች ለማስፈረም ጥረት አደረጉም። ለፈረንሳይ ብሔራዊ ቡድን ግር በ2024 ለፈረንሳይ ብሔራዊ ቡድን በፓሪስ ኦሎምፒክ የብር ሜዳሊያ እንድታገኝ ሀገሩን መርዳት ችሏል። ክረምት 2025 ማንቸስተር ሲቲ ተጫዋቹን አየው። ኬቨን ደብሮይነን የሚያብለጨልሽ ስራውን ሲጨርስ ሊቃረብ ሲል ፔፕ ጓርዲዮላም ከተጫዋቾች በላይ ያስፈልገው ነበር፣ መነሳሻም ነበረው። ሲቲ ሪያን ቸርኪን በ34 ሚሊዮን ፓውንድ አስፈረመው። እንደ ጃዝ የሚጫወት ድንቅ የሚባል ብቃቱን እያሳየ ይገኛል። ኤትሃድ በክብር እጆችና በሰማያዊ ሰንደቆች ተቀበለችው። ኤቲሃድ ለሪያን ቸርኪ አልከበደችውም። ተቾች ስላመጣጡ አስጠንቅቀዋል። ነገር ግን ጋርዲዮላ ልጁን ፈለገው። ፔፕም እንዲህ አለም፣ ገና ወጣት ተጫዋች ነው እፈልጓለሁ ሲል ተናገረም። ተጫዋቹም መዳረሻው ማንቸስተር ሲቲ ሆንም። ዛሬ ሪያን ቸርኪም የማንቸስተር ሲቲን አዳራሾች እንቆቅልሽና ድንቅ ሥራ ሆኖ ይታያል። ንክኪው ቬልቬት ነው። ራእዩ የላቀ ነው። ድንቅ የሚባል ብቃቱንም በማንቸስተር ሲቲ ቤት እያሳየ ይገኛል።
ይህ ተጫዋች በቀጣይ በማንቸስተር ሲቲ እንደሚደምቅ ብዙዎች ይናገራሉ። የእንግሊዝ ፕሪምየር ሊግ አድናቂዎች ከኤደን ሃዛርድ በኋላ ያገኙት ምርጡ ኮከብ እያሉ ብዙዎች ይዘግባሉ። ኤልሙንዶ ዲፖርቲቮ፣ ላካዜታ ዴሎ ስፖርት፣ ማርካና አስ የተባሉ የስፔንና የጣሊያን ሚዲያዎች ራያን ቸርኪ ማንቸስተር ሲቲን ስኬታማ እያደረገ ይገኛል። ምንም እንኳን ቡድኑ ወቅታዊ ብቃቱ ጥሩ ባይሆንም ራያን ቸርኪ ግን ካለ ማንቸስተር ሲቲ ስኬታማ መሆኑ የሚቀር አይመስልም እያሉ ይናገራሉ። ራያን ቸርኪን በማንቸስተር ሲቲ ቤት ለመድመቅ የተዘጋጀው ፈረንሳዊ። ጤና ይስጥልኝ።